እኔ ከሩታ ድብድብ በላይ የታየኝ ምን እንደው ታውቃላችሁ? የሄርሜላና የሩታ መስማማት በቃ ይሄ አምነውበታል። ይሄ በጋራ ተካፍለን እንብላ የሚለውን ነገር አምነውበታል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ በነገራችን ላይ እኔ የሩታ ኃይለኝነት ሁል ጊዜም ግርም የሚለኝ ነገር ነው እና ከሚባለው በላይ ግርም ድንቅ የሚለኝ ነገር ነው እና ቆይ እነዚህ ሰዎችን ፍቅር እንደው ምን ብላቸው ይሆን? ሄርሜላንና ሩታን ምን ብላቸው ይሆን? ምን ብላ ስማቸውን አንስታ ይሆን እንደዚህ ለድብድብ ደረጃ የደረሱት የሚለውን ነገር ሳስበው በጣም ግራ ገብቶኛል። ቤተሰብ የምር እሳት ጎርሰው ምናምን ነገር ለብሰው ተከናንበው ነው እሳቱን የመጡት። እንግዲህ አብርሽና ፍቅር የቆየ ፍቅራቸውን አድሰው በፍቅር ዓለም ላይ ነው ያሉት። ያው ሆኖ ሳለ ግን ሄርሜላና ሩታ አሁን ላይ በጣም በቅናት ዓለም ላይ ነው ያሉት። ያው ፍቅርም ከካሜራ ጀርባ ስለነሱ አንዳንድ ነገር ሳትል አትቀርም። በጣም ነው ጨቁነው የያዟት እያስፈራሯት ያሉት። እንደሚታየው ከሆነ ከሩታ ጥፊ ባሻገር በጣም የሆነ ነገር እንዳደረገቻቸው ፍቅርዬ የተረዳሁት ነገር አለ። ግን እኔ ለሁላችሁም ማለት የምፈልገው አብርሽ እንደሆነ ለሁላችሁም ይበቃል። መጣላት እኮ አያስፈልግም። ለምን ያው ሁሉም ጋር ተደራሽ ነው። ሲፈልግ ሄርሜላ ጋር፣ ሲፈልግ ሩታ ጋር፣ ሲፈልግማ አሉ ሌላ ስማቸውን የማናውቃቸው አሉ ሌሎችም